ሰላም ሰላም ቤተሰብ፣ የዛሬው ቀን ትንሽ ደባሪ ነበር። በጣም ደባሪ ቀን ነበር። አርሰናል ከአስቶን ቪላ የነበረው ጨዋታ ገና ከበፊቱ ገና ጨዋታው ከመጀመሩ በፊት ከትናንት ወዲያ ጀምሬ እኔ ምን ያህል ከባድ ሊሆን እንደሚችል እየገመትኩ ነበር። በጣም ከባድ ጨዋታ ሊሆን እንደሚችል፣ ምክንያቱም አርሰናል አሁን በጣም በትልቁ እየተፈተነ ነው ያለው። በጉዳት እየተሰቃየ ያለ ክለብ ነው። ግን ይሄ ኡናይ ኤምሪ የሚባል ፊቱ ጭፍግግ ያለው ሸፎ ፊት የሆነ ሰውዬ ከአርሰናል ጋር ምን አይነት ችግር እንዳለበት ሊገባኝ አልቻለም። እንደውም የሆነች አስተያየት ነገር ሰጥቶ ነበረ። ይሄ ሚካኤል አርቴታን ያህል እድል አልተሰጠኝም ምናምን አይነት ነገር ቁጭት ውስጥ ያለ ነው የሚመስለው ንግግሩ። ከዛ እንደተረዳሁት ከሆነ የበቀል ጨዋታን እያደረገብን ያለው ላለፉት ዓመታት ሁሉ ትልቅ መሰናክል ሆኖበት የነበረው ለአርሰናል ዋንጫ እንዳይበላ አንደኛው ይሄ አስቶን ቪላ የሚባል ክለብ ነው። በጣም ፈታኝ፣ በጣም በትኖና በጣም ደባሪ ቀን ነበር። ደባሪ በተለይ እነዚህ ሁለት ሰዎች አለመኖር፣ ዊሊያም ሳሊባ እና ጋብሪኤል ማጋሌሽ አለመኖር ምን ያህል ለአርሰናል ፈታኝ እንደሆነ ያለፉት ጨዋታዎች ራሱ እንደማሳያ ይሆናል። ከብሬንትፎርድ ከቼልሲ የነበረው ብሬንትፎርድ ብናሸንፍ እንኳን ራሱ እንደዛ ተቸግረን እንዳሸነፍ ነው የሚሰማኝ እውነቱን ለመናገር እና ይደብራል። ይደብራል። በዛዎች ለመበሻሸቂያ ካልሆነ በስተቀር የሆነ ለመበሻሸቅ የምትሞክሩ ሰዎች ይህን በዚህ ለመደሰት ካልፈለጋችሁ በስተቀር ይሄ ፕሪሚየር ሊግ ዋንጫ ውስጥ አርሰናል ወጣ ምናምን ብላችሁ የምታወሩ ሰዎች አላውቅላችሁ። የተሻለ ማን እንዳለ ከአርሰናል የተሻለ ቲም እንዳለ አይታየኝም። አሁን በቃ ሲቲ ነው። ሲቲ ሁላችንም እውነቱን ለመናገር ከተፈለገ ሲቲ ራሱ